ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? በመላው ዓለም የምትገኙ ቻናል ተከታዮች ከኔ ጋር ሁሉም ሰላም ነው። አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበል የምንጊዜም ምኞቴ ነው። ዛሬም እንደተለመደው በአዲስ ትምህርት እና በአዲስ ርዕስ ምርጥ ቪዲዮ ለእናንተ ይጠቅማል ብዬ ይዤ መጥቻለሁ። እሱ ምንድነው? ዘይን ሸሪሃ ብዙዎቻችንን ያው እንትን ብሏልና አብዚያው ብር ምናምን በሞልተን ይቆርጣል ምናምን 50 ብር ሞልተን 10 ብር የሚያስቀርበታል። ሀገር እንደዚህ ለመደወል የተለያዩ መጃን ኔት እንደዚህ ልናወርድ ካርድ ወይንም ረሲድ እንሞላና በሳውዲ አረቢያ ያለን ልጆች ማለት ነው ብዙዎቻችንን አስመርሮናል። ዘይን ሸሪሃና ይቆርጣል ወይንም ራሱ ይመጅንብናል። ያንን ብራችንን እንዳይቆርጠው እንዴት እናስቆማለን ላላችሁ ብዙዎቻችሁ ጠይቃችሁኛል። ስለዚህ ጥያቄዎቻችሁን ያው እመልሳለሁ ብዬ መጥቻለሁ ማለት ነው። ዘይን ሸሪሃ የሚቆርጠውን እንዴት ብር እንዳይቆርጥ እንዴት እናስቆመዋለን ወይንም እንዴት እናደርጋለን ለሚለው ጥያቄያችሁ ቪዲዮውን እስከ መጨረሻው በቅድሚያው እንድትከታተሉት ያክብሮት ግብዣዬ ነው ማለት ነው። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ የምለቃችሁ ቪዲዮዎች እንደዚሁም አስተማሪና ትምህርት የሆኑ ቪዲዮዎች በተለያዩ ጊዜ የምለቃቸው ቪዲዮዎች በፍጥነት ይመጣልዎታል። እንደዚሁ ሌላም ጥያቄ አስተያየት ጥያቄ ካሉት በኮሜንት ያስቀምጡልኝ። እነሱን በማየት ያው መልስ እሰጣለሁ ማለት ነው። አሁን ያው ወደ የሚቀጥለው ወደ ትምህርቱ ወሰዳችሁ ማለት ነው። ሜሴጅ ላይ ትገባላችሁ ማለት ነው። ወይንም ያው በተለያዩ ነገር ነው ማሳያችሁ ማለት ነው። አንደኛ በሜሴጅ፣ ሁለተኛው ደግሞ እንደዚሁ በተለያዩ በድወላ በኮል አሳያችኋለሁ። እሱም እንዴት እንደሚሆን አሳያችኋለሁ ማለት ነው። ምክንያቱም እናንተ በየትኛው እንደሚዘጋላችሁ የተለያየ ምክንያቱም በዩቲዩብ ላይ ብዙ ይለቀቃል። ይሄ አንዳንዴ የማይዘጋ አድርገው ዝም ብለው ይለቁታልና ይሄ ይዘጋል ብዬ ተስፋ አደርጋለሁ። ይሄ እኔ ራሱ ይቆርጥ ነበርና ራሴንም ተሞክሮ አድርጌበታለሁ ማለት ነው። እዚህ እንትን ላይ የመደወያ ቦታ ላይ ገብተን ኮከብ 959 እንጽፍና ከዛ መሰላል እንለዋለን። የኔ አሁን ሸሪሃቱ ነው። ሸሪሃቱ ዘይኔ ላይ እንደዚህ ደውለዋለሁ ማለት ነው። እንደዚህ ያደርገዋል። እንደዚህ ካደረገልን በኋላ ለእናንተ የአረበኛ ቋንቋ ነው የሚሆነው። የአረበኛ ቋንቋ ነው የሚሆነው። አብዚያው አረበኛ ብዙዎቻችሁ ስለማታነቡ ያው 6 ቁጥርን ላንጉጅ ለማግኘት ማለት ነው። ላንጉጅ ቋንቋ ለመቀየር 6 ቁጥርን ትነካላችሁ። 6 ቁጥርን ጽፋችሁ ሴንድ ትሉታላችሁ ማለት ነው። ሴንድ ካላችሁ በኋላ እዚህ ጋር አሁን አንደኛው ላይ እዚህ እንትን እያለ ነው ማለት ነው። ላንጉጅ እያለ ነው። አንድ ቁጥርን አሁንም ጽፈን ሴንድ እንለዋለን ማለት ነው። ሴንድ ካልነው በኋላ አሁን እንግሊዘኛ መጣለን። የተለያዩ ቋንቋዎችን የሚያስመርጥበት ማለት ነው። እኛ የምንፈልገው እንግሊዘኛን ነው። 2 ቁጥርን ሴንድ ብለን 2 ቁጥርን ተጭነን ሴንድ እንለዋለን። እዚህ ጋር አሁን አመጣለን። እዚህ አንደኛው ቁጥር ላይ እና ሁለተኛው ቁጥር ላይ ቼክ አድርጉ ነው የሚለው። የመጀመሪያውን እኛ አንደኛው ቁጥር ቼክ እናደርጋለን ማለት ነው። አንድ ቁጥርን ተጭነን ሴንድ እንላለን። አሁንም ገባችኋል ብዬ ተስፋ አደርጋለሁ። እንደዚሁ ያደርግላችኋል ማለት ነው። ከዛ እኛ የምንመርጠው እዚህ ላይ የፈለግነውን ምርጫ ነው እንዲያቆምልን የምንፈልገው ማለት ነው። እና እኛ አሁን ሁሉን ሙሉ ለሙሉ እንዲያቋርጥልን ማይ አካውንት የሚለውን አራተኛው ቁጥር ላይ ያለውን እነካለሁ ማለት ነው። እናንተ እንግዲህ 2 ቁጥር ላይ ሊሆን ይችላል፣ 3ኛ ቁጥር ላይም ሊሆን ይችላል። እንደዚሁ እንደኔውም ወይንም ተመሳሳይ ሊሆን ይችላል ማለት ነው። እኔ አራተኛ ቁጥር ላይ ያለውን ማይ አካውንት የሚለውን 4 ቁጥርን ተጭኜ ሴንድ ልል ነው። እንደዚህ ላደርገው ነው። አያችሁት? አሁንም መልሳችሁ ይሄው እንደዚሁ 4ኛ ቁጥር ነው የምትጫኑት ማለት ነው። አክቲቪቲ ኦን የሚለውን ማለት ነው። ያው ትዘጉታላችሁ። እንደዚህ አደርጋችሁ 4ኛ ቁጥርን አሁንም ሴንድ ልል ነው ማለት ነው። ሰርፒክ የሚለውን የ4ኛ ቁጥር ላይ ያለውን ሰርፒክ የሚለውን 4ኛውን ካለው እንደዚህ ይሄው እንደዚህ ያመጣል ማለት ነው። ይሄው እንደዚህ ታያችኋል ብዬ ተስፋ አደርጋለሁ። አገልግሎቶች የሉትም ነው የሚለው ማለት ነው። ምክንያቱም አቋርጫቸዋለሁ እኔ በፊት በቅድሚያ ማለት ነው። እንደዚህ ያደርግላችኋል ማለት ነው። እንደዚህ ካላደረግላችሁ ደግሞ ያው እናንተ አንደኛ ቁጥርን ተጭናችሁ ነው ሴንድ የምትሉት። እንደዚህ 4 ቁጥርን ተጭናችሁ እኔ እንደምለው እንደዚህ እንደመጨረሻው እንደኔ ካላመጣላችሁ 1 እና 2ንም ያመጣላችሁ 1 ቁጥርን ተጭናችሁ ሴንድ ትሉታላችሁ። ከዛ ሙሉ ለሙሉ አገልግሎቶችን አቋርጣችኋል ነው የሚላችሁ ማለት ነው። የገባችሁ ይመስለኛል። ካልገባችሁም ድጋሚ በኮሜንት ጠይቁኝ አስረዳችኋለሁ። ሌላኛው ደግሞ በዚህ በሜሴጅ ቤት ትገባላችሁ ማለት ነው። ሜሴጅ ላይ እንደሚታወቀው
ሜሴጅ ላይ ሁላችሁም ታውቃላችሁ ተስፋ አደርጋለሁ። ሜሴጅ ላይ እዚች ታችኛዋ ላይ እዚቹ ሜሴጅ የምንላላክበት ላይ እዚች ላይ እንገባና ከዛ እዚህ ቅንጥ ላይ 75,000 ብላችሁ ትጽፋላችሁ። 75,000 ይሄኛው ሌላኛ ነው። ልብ በሉ፣ ይሄኛው ሌላኛ መዝጊያ ነው። በታች ደግሞ እዚህ ጋር ስቶፕ ነው የምትጽፉት ማለት ነው። ይቅርታ ስቶፕ ነው የምትጽፉት እዚህ ጋር ታች ማለት ነው። እዚህ ታች እዚህ ላይ ስቶፕ ብላችሁ ነው የምትጽፉት ማለት ነው። ስቶፕ ብላችሁ ትጽፋላችሁ። ስቶፕ እንደዚህ ካላችሁ በኋላ ስቶፕ ታላችሁ በኋላ ሴንድ ትሉታላችሁ ማለት ነው። ሸሪሃችሁ አለበት። የኔ አሁን ሸሪሃቱ ነው ማለት ነው። ሁለተኛው ሸሪሃ ስለሆነ ሸሪሃቱ እዚህ ላይ አድርገዋለሁ፣ ሴንድ ይለዋለሁ ማለት ነው። በእንደዚህ መልኩ ሴንድ ትሉታላችሁ ማለት ነው። ይታያችኋል። እንደዚህ ታደርጉና ሙሉ ለሙሉ ያቋርጥባችኋል ማለት ነው። ምክንያቱም ብዙዎችን ስላስመረረ ነው። ብዙዎችን አስመርሯል የዚህን ሸሪሃ በጣም ብር ስለሚቆርጥ ማለት ነው። እንደዚህ አድርጋችሁ እንትን ትሉታላችሁ ማለት ነው። ትዘጉታላችሁ። ሶስተኛው ደግሞ እንደዚሁ ላሳያችሁ አሁንም በድጋሚ ሶስተኛው እንደዚሁ ብዙዎቻችሁ ታውቁታላችሁ ተስፋ አደርጋለሁ። እሱን ማለት ነው ብዙዎቻችሁ ታውቁታላችሁ። አሁንም 700 ትላላችሁ እና 700 500 ብላችሁ ተጽፉና ለታች ደግሞ እዚህ ጋር ታች ደግሞ እዚህ ላይ 700 500 አልና አይደለ? ለታች ደግሞ 959 እንላለን። ይታያችኋል። 959 ትሉትና ሴንድ ትሉታላችሁ። ሸሪሃዋን ወይንም ሸሪሃቱ አንድ ላይ ወይንም ሁለት ላይ ማለት ነው። ሸሪሃችሁ አለበት ላይ ሴንድ ትሉታላችሁ። የኔ ሁለቱንም እዚህ ላይ ሰዋም ዘይንም ስለረከብኩ ነው ይቅርታ። እንደዚህ ታደርጋላችሁ ማለት ነው። እንደዚህ በምታደርጉበት ሰዓት ይልክላችኋል ማለት ነው። ሜሴጅ ይልክላችኋል። እሱ ሜሴጅ ይልክላችኋል። እንደዚህ አድርጋችሁ እንትን ትሉታላችሁ። እሱ ያስቆምላችኋል ማለት ነው። ሜሴጁን አላከው ይቅርታ መልሰን አሁንም እዛው ሜሴጅ ላይ እንደገና እንትን ብለን እንግባና 700 500 እንጻፍ። ከዛ እዚህ ላይ ይሄንን እንነካዋለን ማለት ነው። ታችኛውን እንነካዋለን። ይቅርታ 700 500 እንጽፈውና ከዛ እዚህ ታችኛው ያለውን እዚህ ይሄንን እንነካውና ከዛ እዚህ ታች 959 እንጽፋለን ማለት ነው። 959 እንጽፍና ሴንድ እንለዋለን ማለት ነው። ሴንድ እንለዋለን። የኔ ያው ስለዘጋሁት እንትን ይላል። ሜሴጁ ደግሞ ትንሽ ዘግየት ስለሚል እንደዚህ አድርጋችሁ ሲመጣላችሁ ሜሴጅ አንድን ተጭናችሁ ያው ሴንድ ትሉታላችሁ ማለት ነው። ለማቆም አንድን ወይንም ለመቀጠል ደግሞ ሁለትን ተጫኑ ነው የሚለው። በሜሴጅ ውስጥ አንድና ሁለት ቁጥር አለ። አንድን ተጭናችሁ እናንተ ሴንድ ትሉታላችሁ፣ ይዘጋላችኋል ማለት ነው። እንደዚህ አይነት ሞክሩት። ያው ያቆማል ብዬ ተስፋ አደርጋለሁ። እንደዚሁም ያው ለተለያዩ ሰዎች ሼር በማድረግ ቪዲዮዎችን ምክንያቱም ሌሎችም ሰዎች ስለተመረሩ ቪዲዮዎችን ለሌላ ሰዎች ሼር በማድረግ ትብብሩን ተካፍሉኝ ጠይቃለሁኝ። ሌላም ጥያቄ እንደዚሁ ካላችሁ ጥያቄያችሁን በኮሜንት አስቀምጡልኝ፣ እንደዚሁም እመልሳለሁኝ። ያው ሞክሩት፣ ይሰራል። በእንደዚህ አይነት ለማስቆም ሞክሩ ማለት ነው። ያው ቪዲዮውን ስለተከታተላችሁኝ እጅግ አድርጌ አመሰግናለሁኝ። ላይክ በማድረግ ያው ሼር በማድረግ ቪዲዮዎችን በድጋሚ በትህትና ጠይቃለሁ። በያላችሁበት ሰላማችሁ በዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱሁ።